ሶሻል ሚዲያ የብዙዎችን ህይወት ይቀይራል። ያ አንዋሽም፣ ግን ደግሞ በዛው ልክ ብዙ ሰዎች አዲክት ያደርጋቸዋል። ስለዚህ ርዕስ እናወራ። ሃይ ጋይስ እንዴት ናችሁ? ቀጣይ ቪዲዮ ቃሌን ለማክበር ለመከራት ተከታይ ፖስት እናደርጋለን ሰሞኑን። ከዛ በፊት ግን አንድ ስቶሪ ልንገራችሁ፣ የኔን ስቶሪ። ከዚህ በፊት ይሄኛውን ስልክ ሳልገዛ በፊት ትንሽዬ ስልክ ነበረኝ። በዛ ስልክ ቲክቶክ ከነ ማየት አይችልም፣ በጣም ስታክ ታረግ ነበር። ዩቲዩብ የመጀመሪያ ቪዲዮን ሪከርድ ያደረኩት በዛ ስልክ ነው። ስለዛ የምጠቀመው በብዛት ዩቲዩብ ነበረ፣ ቲክቶክ የለኝም ነበረ። በዛን ጊዜ ስለ ቲክቶክ አዲክሽን ዩቲዩብ ላይ ስሰማ ያን ያህል እኔን አፌክት ያደርገኛል ብዬ አላሰብኩም ነበር። ከዛ በፊት የሆነ ቻናል ላይ መቼም የማረሳው አንድ የቻናል ላይ ላይቭ ክትትል ነበርና እዛ ላይ አንድ ልጅ ምን ሀሳብ ታነሳለች፣ ቲክቶክ ስክሮል ማድረግ ማቆም አልቻልኩም። አፕሊኬሽኑን ለመደለት እኔ እዛው ላይ ፕሮዲውስ ስለማድረግ ኦር ደግሞ ስለምሰራ አፕሊኬሽኑን መደለት አልችልም። ስለዚህ የግድ እጠቀማለሁ። ስጠቀም ደግሞ ስክሮል ማድረግና አይምሮዬ በኢንፎርሜሽን እየተጨናነቀ ነበር ብላ ጥያቄ አንስታ ነበረ። እና ከጥቂት ወራት በኋላ ይሄንን ስልክ ስገዛና ቲክቶክ መስራት ስጀምር የኔ ትልቁ ውጣ ወረድ የሆነብኝ ስክሮል ማድረግ ነበር። በጣም ፎከስ ይነጥቅ ነበረ። ጀስት የምትሰሩት ስራ ደግሞ እኔ ፐርሰናሊ ስዕል ነው የምሰራው እና ደግሞ ብዙ ተመስጦ ፎከስ ሀሳብ መሰብሰብ ያስፈልጋል። እዛ ላይ የምሰማቸው ኢንፎርሜሽኖች እና የማያቸው ነገሮች በቃ ሰነፍ እንደሆን በጣም አድርጎኛል። እንደውም መቼም የማረሰው ከባዱ ሌቭል ብዬ የማስበው የስልኬን ፓተርን ሳይሆን አፕሊኬሽን የሚቆልፉ አፕሊኬሽኖችን አውርጄ ስልኩን ለጓደኛ የሰጧት እና የቲክቶክ እንትኑን ቆልፋ ፓተርን በራሷ አስገባችበት። በየዕለቱ ስለምንገናኝ እኔ ቤት መጥቼ ቪዲዮ ላይ ፎከስ አድርጌ ቪዲዮን እሰራለሁ። ከዛም በኋላ እሷ ጋር ስንገናኝ ትከፍተዋለች እና ቪዲዮ ፖስት አደርግ ነበር። ግን እሱም ዘላቂነት አላገኘም። አንዳንዴ በጣም ጠዋት ፖስት ማድረግ ከሰዓት ፖስት ማድረግ ነው። ጠዋት ፖስት ሳረግ ጠዋት እሷን ስለማላገኘ ትንሽ ለኔ ከባድ ነበር። ስለዛ ስክሮል ማድረግ ጀመርኩኝ መልሼ ማለት ነው። ይሄን ሀሳብ ከዚህ በፊት መፍትሄውን ቪዲዮ ሰርቼበታለሁ፣ ማየት ትችላላችሁ። ግን ዛሬ ዋናው ሀሳቤ ምን ያህል ነገር ሌዚ እንደምታደርጉ የስንፍናችሁ ምልክትና ነገ ጀምራለሁ ዛሬ ጀምራለሁ ብላችሁ ነገሮችን እንዳዙሪት የሚያዞርባችሁ ስክሮል ማድረግ ወይም ደግሞ የኢንፎርሜሽን መብዛት ነው። ነገሮችን ከመስራትና ከማድረግ በላይ ማሰብ በጣም ትልቁ ችግራችን ነው። እንዳንተገብር የሚያደርገን ራሱ አለ ስክሮል ማድረጋችን ነው። ስለዚህ በቻላችሁ አቅም ራሳችሁን ትንሽ ኮንትሮል አድርጉ። ይሄንን ነገር አዌርነስ ካላችሁ በቂ ነው። በጣም ብዙ ጊዜ አንዳንዴ አስተውላችሁ ከሆነ ማታ ላይ ስክሮል ካደረጋችሁና ስክሮል አድርጋችሁ ከተኛችሁ ጠዋት ተነስታችሁ ቀጥታ የሚታያችሁ ስልክ ነው። ግን በአንድ መፍትሄ የመጀመሪያው ማታ ከመተኛታችሁ የሆነ ሰዓት በፊት ስልካችሁን አስወግዱ። ምክንያቱም ማታ ላይ የምታደርጉት ነገር ጠዋት ላይ በጣም ኢምፓክት አለው። ይሄን ነገር በጣም ብዙ ያስተውየው ነበር። ለምሳሌ ማታ ላይ ጥግብ ብላችሁ በልታችሁ ከተኛችሁ ጠዋት በጣም ይረባችኋል። ማታ ስክሮል ካደረጋችሁ ጠዋት ስክሮል የማድረጋችሁ ቻንስ በጣም ሰፊ ነው። እና ደግሞ ቲክቶክ ላይ ችግሩ አንደኛ ነገር ያን ያህል ለእናንተ የማይጠቅም አይነት ቪዲዮ ነው ያለው። ሁለተኛ ነገር ደግሞ ትናንሽ ደቂቃዎችን ስክሮል በምታደርጉበት ጊዜ የመጀመሪያው ነገር ስለ ዶፓሚን ነው። የሰማችሁት ነገር ያያችሁት ነገር ምናምን ልክ እናንተ እንዳደረጋችሁት አይነት ስሜት ስለሚሰማችሁ ባላችሁ ነገር ኮንፈርት ውስጥ ትገባላችሁ። ሁለተኛው ነገር ደግሞ ትዕግስት ነው ማለት አሁን ለምሳሌ ቲክቶክ ላይ ስክሮል ማድረግ ለምዳችሁ ዩቲዩብ ላይ የረጃጅም ቪዲዮዎች የማየት ቻንሳችሁ ይቀንሳል። በብዛት ደግሞ ቲክቶክ ስክሮል ካረጋችሁ በኋላ ሌላ ስራ የምትሰሩበት ሞራል ታጣላችሁ። ብዙ ጊዜ አእምሮአችን የሚያታለን በምን መሰላችሁ ነው? ይሄ ቪዲዮ ጠቃሚ ነው ቲክቶክ ላይ ገብታችሁ እኮ ፈላት ታዩ ትችላላችሁ። ግን የሆኑ ቪዲዮዎችን በጣም ትምህርት ያላቸው ፖድካስቶችን ራሱ በጣም በተደጋጋሚ ማየት ነገሩን እንድታቀዱትና ከመስራት ስለሰማችሁት ብቻ የሰራችሁት ያህል ይሰማችኋል። ትልቁ ችግር ይሄ ነው። የሰማችሁት ነገር ወደ ተግባር ካልወረደ ስለሰማችሁ ብቻ የሚፈጠር ነገር የለም። ዩቲዩበርስ የመሆን 5 ሚስጥሮችን የሚል መጽሐፍ ኦር ደግሞ ፖድካስት ስላያችሁ እናንተ ዩቲዩብ ለመጀመር ወይም ደግሞ ዩቲዩበርስ ናችሁ ማለት አይደለም። ዋናው ነገር እናንተ የምትሰሩት ነገር ነው። ምንም ቀናችሁ ያኔ ፐርፌክት አይሆን፣ ሌዝነስ ይሁን፣ አርፍዱ ምናምን፣ ግን በቀን ውስጥ የምታሳኩት ዋናው ፕላን ምንድነው ነው።
ዋናው ፕላን ዛሬ ፎከስ አድርጌ አንድ ቪዲዮ ዩቲዩብ ላይ ጥርት አድርጌ ፖስት ካለኩ ያኔ ትልቁ ነገር ነው ብላችሁ ፕላን ካዘጋጃችሁ እንደ ሌሎቹ ፐርፌክት መሆን አይጠበቅባችሁ። ስለዚህ ስክሮል ማድረግ ብዙ ነገሮቻችንን እያሳጣን ነው። ሞስት የስልካችን ዛሬ እንደውም የሆነ ፖድካስት እያየሁ ነበርና ስልክ ላይ ምን ያህል ፓወር እንዳለ በሶሻል ሚዲያ ምን አይነት ኢነርጂ እና ምን አይነት ብር ቢዝነስ በጣም ብዙ ነገሮች እንዳለ ሳይ ማለት ስልኬን አልተጠቀምኩበትም የሚል ማይንድ ሴት ነበረ የተሰማኝና በዚህ አጋጣሚ ስልካችሁን በደንብ ተጠቀሙበት። ቲክቶክ ላይም ዩቲዩብ ላይም ቢሆን እራሳችሁን ለማስተማር ተጠቀሙበት። በት ደግሞ ለመማርና ቁም ነገር የምትፈልጉ ከሆነ ዩቲዩብ ቤስት ምርጫ ነው። ቲክቶክ አትዩ ማለት አይደለም፣ ግን ደግሞ ቲክቶክ ላይ ነገሮችን ከመከተል እናንተ ደግሞ ወደ ተከታይ ከመሆን እናንተ መሪው ናችሁ። ጀስት ብዙ ሰዎችን መለወጥ ትችሉበታላችሁ። ስልካችሁ ትልቅ ፓወር ነው ያለው። ጀስት ጋይስ ትልቅ ፓወር ነው ይዛችሁ እየተንቀሳቀሳችሁበት ያሉት እና አትሊስት እኔ ትልቅ ነገር ሰርቻ አይደለም እንደዚህ እያልኳችሁ ያለሁት፣ ግን ደግሞ እኔ በገባችን ልክ አሁን ያ ለመስራት እየሞከርኩ ነው፣ ክሬት ለማድረግ እየሞከርኩ ነው፣ ራሴን ለማስተማር እየሞከርኩ ነው። እናንተም ይሄን ጆርኒ ተቀላቀሉት ማለት ፈልጋለሁ ማለት ነው። ስለዚህ የዛሬ ቪዲዮአችን ይመስላል። ባይ